በአንዲት ትንሽ የአሳ ማጥመጃ ጀልባ ላይ ስትነቃስ መሬት በራቀበት የጀልባዋ ሞተር በጠፋበት ነፍስ አድን በማይደርስበት በሁሉም አቅጣጫ ማለቂያ የሌለው ሰማያዊ ውሃ ብቻ። ብዙ ሰዎች ለአንድ ሳምንት እንኳን በሕይወት አይቆዩም። ነገር ግን አንድ ሰው ለ438 ቀናት በፓሲፊክ ውቅያኖስ ላይ ተንሳፎ ዛሬ ነው ለመኖር በቅቷል። በኖቬምበር 2012 መጀመሪያ ላይ በኮስታ አዙል ሜክሲኮ የባህር ዳርቻ ከተማ ሰማዩ የጠራ ውሃው ጸጥ ያለ አንጋፋው አጥማጅ ሆሴ ሳልቫዶር አልቫሬጋ ከሳምንቱ በጣም ቀላል ስራዎች አንዱ ነው ብሎ ላመነበት ዝግጅት ላይ ነበር። ፈጣን የሁለት ቀን አሳ የማጥመድ ጉዞ። ባልደረባው ኢዜኪኤል ኮርዶባ ይባላል። ዝምተኛ የ22 ዓመት ወጣት ነበር። ጀልባቸው ትንሽና ርዝመቱ 7 ሜትር ያህል ብቻ ሲሆን ፋይበር ግላስ ሼል ሞተር፣ ቀላል የበረዶ ሳጥንና መገናኛ ሬዲዮ ይዘዋል። ባዶ አጥንት ቤት ለአጭር ጉዞ በቂ ነበር። ከባህር ዳርቻው ሲወጡ አልቫሬጋ ከወጣቱ ጋር እየቀለደ 2 ቀን አለ። የትም ከመናፈቅ በፊት እንመለሳለን ብሎ ተሳቀ። በመጀመሪያዎቹ ጥቂት ሰዓታቶች ሁሉም ነገር ፍጹም ነበር። መረቦቹ በፍጥነት ተሞልተዋል። ነፋሱ የዋህ ነበር። ውቅያኖሱ ሰላማዊና ሰማያዊ ሆኖ ተዘርግቷል። ግን ከዚያ ሰማዩ ተለወጠ። ከአድማስ ላይ ጥቁር ደመናዎች ተፈጠሩ። ፈጣን ከተፈጥሮ ውጪ እንደ ግድግዳ ወደ እነርሱ ተንከባለለ። በደቂቃዎች ውስጥ የተረጋጋው ውቅያኖስ ጭራቅ ሆነ። ከፍ ያለ ማዕበል በጀልባው ላይ ወረደ። ነፋሱ የእሪታ ጮኸ። ዝናቡ በጣም በመዝነቡ በቆዳቸው ላይ ሲያርፍ እንደ ቢላዋ ተሰማቸው። አልቫሬጋ የእርዳታ ሬዲዮ ጥሪ ለማድረግ ሞከረ፣ ነገር ግን ምንም ምላሽ አልነበር። እንደገና ሞከረ። ዝምታ ብቻ። ማዕበሉ በጣም ኃይለኛ ነበር። ማዕበሉ እንደ አሻንጉሊት ሲወረውራት ጀልባዋ በኃይል ተኮታኮተች። ሞተሩ አሳለ። ተፍ ተፍ ብሎ ሙሉ በሙሉ ሞተ። አቅም አልባ ነበር። አልቫሬጋ ማድረግ የሚችለው እያንዳንዱ ሞገድ እነሱን የሚገለብጥ እንዳይሆን በመጸለይ የጀልባውን ጎን መያዝ ብቻ። አውሎ ነፋሱ በመጨረሻ መረጋጋት ከመጀመሩ በፊት ሰዓታት አልፈዋል። እውነት የማይመስሉ ማለቂያ የሌላቸው ሰዓታት። ነገር ግን ሰማዩ ሲጸዳ እውነቱን ተረዱ። ከዳርቻው በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው ነበር። ሞተሩ ሞቷል። ሬዲዮ ተበላሽተዋል። አሁን ውሃው እያንሳፈፈ ወደ ፓሲፊክ ውቅያኖስ እየጎተታቸው ነበር። በመጀመሪያ ላይ ነፍስ አድኖች እንደሚደርሱላቸው ጠብቀው ነበር። በእርግጠኝነት የባህር ዳርቻ ጠባቂዎች እንደጠፉ ያስተውላል። በእርግጠኝነት አንድ ሰው ያያቸዋል። ውቅያኖስ ግን ሰፊ ነው። የጭነት መርከቦች አልፎ አልፎ በአድማስ ላይ ይታዩ ነበር። ሁለቱ ሰዎች ትንሿ ጀልባ ላይ ቆመው በንዴት እያውለበለቡ ክንዳቸው ወደ ላይ ተዘርግቶ ጉሮሯቸው እስኪሰነጠቅ ድረስ ጮኋል። ማንም አላያቸው። ቀናት አለፉ። ከዚያም ሳምንታት። ምግባቸው በፍጥነት አለቀ። ሆዳቸውን የሚጠመዝዘው ረሃብ የማያቋርጥ ህመም ሆነ። ፍጥረታቱ ወደ ጀልባው ተጠግተው ሲዋኙ ጊዜ እየጠበቁ በባዶ እጃቸው አሳ ማጥመድ ተማሩ። አንዳንድ ጊዜ ወፎች በካቢኔው ጣላ ላይ ይወርዳሉ። አልቫሬጋ ይቀልባቸው ነበር። ወዲያውን ይገድላቸውና ሁለቱ ሰዎች ጥሬያቸውን ይበሉ ነበር። አጥንት፣ ላባ፣ ካሎሪ ያለው ማንኛውንም ነገር። ዋና ግኝት ደግሞ የበለጠ ከባድ ነበር። ዝናብ ለበረከት ሆነ። ሰማዩ በጨለመ ቁጥር ባዶ ጠርሙሶችን፣ ጎድጓዳ ሳህን አፋቸውን ሳይቀር ዘርግተው ለእያንዳንዱ ጠብታ ተስፋ ያደርጋሉ። ዝናብ በሌለበት ጊዜ የኤሊ ደም ይጠጣሉ። ጨዋ ብረት ብረት የሚል ፈሳሽ ወደ ታች ይወርዳል። ግን በህይወት እንዲቆዩ በቂ እርጥበት ሰጣቸው። ፀሐይ በየቀኑ ይቀጣቸዋል። ቆዳቸው ተላጠ፣ ከንፈራቸው ተሰነጣጠቀ። ጨዋማ ውሃ እንደ እሳት እያነደደ ቁስላቸው ውስጥ ይገባል። ምሽት ላይ ደግሞ የሙቀት መጠኑ በከፍተኛ ሁኔታ እየቀነሰ ነፋሱ ትንሿን ጀልባ ወደ በረዶ ሳጥን ይለውጣታል። ዙሪያ ገባቸው ያለማቋረጥ በሻርኮች እንደተከበቡ። ከስራቸው የሚሽከረከሩ ግዙፍ ጥላዎች አንዳንድ ጊዜ ጀልባዋን ይደበድባሉ። አንዳንድ ጊዜ ክንፎቻቸው ጀልባዋን በጥፊ መቶ ለመገልበጥ ኢንች ብቻ ይቀረዋል። መልእክቱ ግልጽ ነበር። ውቅያኖሱ ሊውጣቸው ቋምጧል። አልቫሬጋ ግን
ሞትን ለመቀበል ፈቃደኛ አልሆነም። የተወለድኩት በባህር ላይ ነው፣ ሊገድለኝ ከፈለገ ከዚህ የበለጠ ጥረት ማድረግ አለበት ብሎ ለራሱ ያክተመትማል። ግን ሁሉም ሰው ተመሳሳይ ጥንካሬ የለው። ወጣቱ ኮርዶባ ተስፋ መቁረጥ ጀመረ። ከሳምንት በኋላ አመጋገቡ እየቀነሰ መጣ። ሰውነቱ ተዳክሟል። አእምሮ በጭንቀት ውስጥ ወድቋል። ጥሬ ወፎችንና አሳን መብላት አንገሽግሾታል። መራብ ጀመረ። አልቫሬንጋ እየለመነው እየተማጸነው ሁሉም ነገር ሞከረ። ትንንሽ ጉርሻዎችን በእጁ ይሰጠዋል። ኮርዶባ ግን ይገፋቸዋል። አንድ ቀን ምሽት እኔ ከሞትኩ እናቴን እንደምወዳት ንገርልኝ በማለት በሹክሹክታ ተናገረው። አልቫሬንጋ የሚሰማው ማመን አልፈለገም። ነገር ግን በማግስቱ ጠዋት ኮርዶባ ድርቅ ብሎ ቀዝቃዛና ሕይወት አልባ በ22 ዓመቱ ሞተ። አልቫሬንጋ ተንሰቀሰቀ። የጓደኛውን አካል ይዞ አለቀሰ። ራሱን እየወቀሰ ደጋግሞ ይቅርታ ጠየቀ። ቆይቶም ኮርዶባ በሕይወት እንዳለ ያህል ያወራው ነበር። አእምሮ ብቸኝነት ከብዶት መናወዝ ጀመረ። ሆኖ ሙሉ ቀን በሐዘን ከቆየ በኋላ ምን ማድረግ እንዳለበት ተረዳ። እጆቹን በኮርዶባ አካል ላይ አደረገ። ጸሎቱን በሹክሹክታ አደረገና ወደ ባህሩ ከተተው። ውቅያኖሱም ወሰደ። ከዛን ጊዜ ጀምሮ አልቫሬንጋ ሙሉ በሙሉ ብቻውን ነበር። ዝምታ አካላዊ ክብደት ሆነ። ከራሱ ጋር ያወራል፣ ከእግዚአብሔር ጋር ያወራል። አንዳንድ ጊዜ ካጠመዳቸው ሰዎች ጋር ጭምር ያወራ ነበር። ሌላ ጊዜ ደግሞ አይኑን ጨፍኖ ሲገጥ የሚጠፉ ነገሮች ይታዩታል። የሌሉትን ጀልባዎች ያያል። በንፋስ ላይ የሚመቱ ድምጾች ይሰሙታል። ጸጉሩ እጅግ አድጓል። ጢሙ ተጠባብቆ ተሸርግቋል። አይኖቹ ወደ ቁል ውስጥ ዘልቀው ገብተዋል። እየሟሸሸ ነበር። ነገር ግን በሆነ መንገድ አሁንም በሕይወት አለ። ጊዜ ትርጉም አልባ ሆነ። ቀናት መቁጠር አቆመ እና በምትኩ የቀረውን ብቸኛ ሰዓት ጨረቃን ይከተላል። አዲስ ጨረቃ፣ ሙሉ ጨረቃ፣ ሌላ ውደት፣ ሌላ ወር አለፈ። በ9000 ማይል ውቅያኖስ ላይ ከጠቅላላ የዩናይትድ ስቴትስ ስፋት ብዙ ጊዜ እጥፍ ያህል ተንሳፈፈ። ራሱን ከማበድ ለመታደግ የሆነ ሪትም አዳበረ። ይነሳል፣ መርከቦቹን ይቃኛል፣ አሳ ያጠምዳል። ዝናብ መኖሩ ሰማዩን ይቃኛል። ሲደክመው ይተኛል። ይህም በተደጋጋሚ ደግሞ አንዳንድ ቀናት የጥንካሬ ስሜት ይሰማው ነው። ከሞላ ጎደል ተስፈኛ ይሆናል። ቤተሰቡን እንደገና ስለማየት ያስባል። በመሬት ላይ ሲራመድ ሞቅ ያለ ምግብ እየበላ ሴት ልጁን አቅፎ በምናቡ ያያል። ሌላ ቀን ደግሞ እንደሚሞት እርግጠኛ ሆኖ በጀልባው ስር እንደ ሕፃን ተጠቅልሎ ይተኛል። አውሎ ንፋሶች በተደጋጋሚ ይመላለሳል። የውሃው ግድግዳ በሚሰብር ኃይል በጀልባው ላይ ይወድቃል። የሆነ ሰው ሰማዩን እንደሚተረትር ያህል መብረቅ ያንባረቃል። ከአንድም ብዙ ጊዜ የመጣ ሞገድ እንደዋጠው አምኖ ነበር። ሻርኮች እንደ ጋርድ ይከታተሉታል። እነሱን መፍራት አቆመ። ጭራሽ ትናገራቸው ጀመር። አንድ ቀን ከወራት በኋላ ለመጀመሪያ ጊዜ መሬት አየ። አንዲት ትንሽ ደሴት። ልቡ ደነገጠ፣ በደስታ ጮኸ። ነገር ግን ውቅያኖሱ ወደዛ ሳይደርስ ጎትቶ ወሰደ። ተስፋው ካይኑ ሲወጣ ምንም ማድረግ ሳይችል ቆሞ ተመለከተ። አሁንም ግን ለመሞት ፈቃደኛ አልነበር። እስካሁን በሕይወት ያለውበት ምክንያት ሊኖር ይገባል እያለ ለራሱ ያወራል። ከዚያም አንድ ቀን ጠዋት ጥር 30 ቀን 2014 በባህር ላይ ከ14 ወራት ቆይታ በኋላ የውቅያኖሱ ፍሰት ተለወጠ። አልቫሬንጋ ከፊቱ የሆነ ነገር ይታየዋል። ቅዠት አይደለም፣ ደመና አይደለም፣ መሬት፣ እውነተኛ መሬት። ጀልባው ወደ መሬቱ ተጠጋ፣ እንደገናም ተጠጋ፣ በአሸዋው ላይ እስኪገለበጥ ድረስ። በዓለም ላይ በጣም ርቀው ከሚገኙት የደሴቶች ሰንሰለት አንዱ የሆነው ማርሻል ደሴቶች ደረሰ። በባዶ እግሩ በእሳት የተቃጠለ የተራበና ለመቆም ያልቻለው አልቫሬንጋ ከመቃብር እንደወጣ ሰው ተሰናክሎ ወረደ። ሁለት የአካባቢው ሰዎች አባትና ሴት ልጅ ከግቢያቸው ሆነው አዩት። መጀመሪያ ላይ ቀዝቀዝ ብለው ነበር። ይህ ወጣ ያለ መናፍስታዊ ምስል እውነተኛ ይመስል። ከጀልባው ወርዶ ሲወድቅ ግን ለመርዳት የተቸኮሉ ሄዱ። ምግብ፣ ውሃ፣ ልብስ አመጡለት። ቀጥሎም ለአካባቢው ባለስልጣናት አሳወቁ።
ዶክተሮች በኋላ ላይ ለማመን የሚከብደውን ነገር አረጋገጡ። ከ438 ቀናት በኋላ በሕይወት መትረፉ በሰው ልጅ ታሪክ ውስጥ በባህር ላይ ከደረሱት መከራዎች ረጅሙ መሆኑን አረጋገጡ። በደርዘን የሚቆጠሩ ጊዜያት መሞት ነበረበት። ነገር ግን አልሆነ። የእሱ የመትረፍ ዜና በመላው ዓለም ተሰራጨ። የሳይንስ ሊቃውንት የውቅያኖስን ሞገድ መርምረው ፍሰቱ እርሱ ከተጓዘበት መንገድ ጋር በትክክል የተዛመደ እንደሆነ አረጋገጡ። የሕክምና ባለሙያዎች የአካል ጉዳቱ ከከፋ ረሃብ፣ ድርቀት እና ተጋላጭነት ጋር የተጣጣመ መሆኑን አሳወቁ። በእሱ ላይ የሆነው ክስተት ሁሉ የእውነት እንደሆነ መሰከሩ። አልቫሬንጋ በኋላ 438 ቀናት የተሰኘ መጽሐፍ ጽፏል። በእውነት ብቸኝነት ማለት ምን ማለት እንደሆነ በዝርዝር ይገልጽ። በአካል ብቻ ሳይሆን በአእምሮና በመንፈስ። በጣም የከፋው ረሃብ አልነበር፣ ጥማት አልነበር፣ ሻርኮች አልነበሩ፣ ብቸኝነት እንጂ። ውቅያኖሱን እንደ ባላንጣውና እንደ አዳኙ ይገልጸዋል። ዛሬ ላይ በጸጥታ ይኖራል። አንዳንዶች እድለኛው ብሎ ይጠሩት፣ ሌሎች ደግሞ ይህን ሁሉ ስቃይ ያሳየው እርግማን ነው ይሉታል። እሱ ግን አንድ ነገር እርግጠኛ ነው። መለይ ፓስፊክ ውቅያኖስ ሲያሴርበት እንኳን ለመሞት ያልተበገረ ሰው መሆኑ። ሆዜ ሳልቫዶር አልቫሬጋ ለ14 ወራት ያህል በፓስፊክ ውቅያኖስ ላይ እንደ መንፈስ ተንሳፏል። ማንም ሰው በማይኖርበት ቦታ ተረፈ። የእሱ ታሪክ በሕይወትና ሞት መካከል ያለው መስመር ምን ያህል ቀጭን እንደሆነና የሰው ልጅ ፍቃድ ደግሞ ምን ያህል ኃያል ሊሆን እንደሚችል ያስታውሰናል። በባህር ላይ ይህን ያህል ጊዜ ብትንሳፈፉ ምን ያህል ጊዜ በሕይወት ቆያለሁ ብላችሁ ታስባላችሁ? በኮመንት ላይ ያሳውቁ። ለተጨማሪ አስደናቂና እውነተኛ ታሪኮች ላይክ እና ሰብስክራይብ ማድረጉን አይርሱ።